እግዚአብሔር አያት አለ የለውም? የእግዚአብሔር እናት አለው ብለሽኛል አይደለ? የእግዚአብሔር እናት ማነች ስልሽ ቅድስት ድንግል ማርያም ናት አይደለ? በጣም ጥሩ። አሁን እግዚአብሔር አያት አለ የለውም ማለት አልገባኝም። ኢየሱስ ክርስቶስ እግዚአብሔር ነው አይደለ? የእግዚአብሔር እናት ተብላ ትገለጻለች አይደለ? እሷ ድንግል ማርያም። ስለዚህ እናት አለው ከተባለ ደግሞ የእናቱ እናት ደግሞ ሀና ነች አይደለ? የማርያም እናት ሀና ደግሞ የእግዚአብሔር አያት ነች አይደለ? ሀና የእግዚአብሔር አያት ነች አይደለች? አምላክ አያት አለው። ምን ታያለሽ? ምንድነው አምላክ አያት አለው ማለት? አልገባኝም። አምላክ እናት አለው። እናቱ ማነች? ማርያም ነች። እግዚአብሔር እናት ማርያም ነች። ከእግዚአብሔር አያት ደግሞ የማርያም እናት ደግሞ የእግዚአብሔር አያት ሆነች ማለት ነው ሀና አይደለም? ልመልስልህ ሁሱ። እሺ አያቱ ነች አይደለች? እንዴት አያቱ ነው? አንድ ዘለቃ አንድ ቤት አድርግ ትቀጥላለሽ። እግዚአብሔር አያት አለው ብትባይ አንቺ ትቀበያለሽ? እንዴት ማለት አልገባኝም። በቃ አያት አለ። እኔ አያት እንዳለ ሁሉ ለእግዚአብሔርም አያት አለው። እኔ ሁሴን አህመድ አብደራህማን እባላለሁ። ወይም አብዱ ይባላል አያቴ። ስለዚህ አህመድ አባቴ ነው፣ አያቴ ደግሞ አብደራህማን ነው። ልክ ኢየሱስ ክርስቶስም ወይም እግዚአብሔር እንደናንተ እምነት እናት አለችው። ማነች? የእግዚአብሔር እናት ማርያም ነች። የማርያም እናት ደግሞ ሀና ትባላለች። ሀና ለእግዚአብሔር አያት ሆነች። ምን ታያለሽ? እግዚአብሔር አያት አለው። ትቀበያለሽ? ሙድ አይደለም፣ ወላሂ ሙድ አይደለም። አብሽሪ። አያት አለው አምላክ ብለሽ ታምኛለሽ። አንቺ ትቀበያለሽ? ያው ክርስቲያኖች ኮሜንት ላይ አያት የለውም እያሉ ነው። አንቺ አያት አለው ብለሽ ታምኛለሽ? እግዚአብሔር ትጂ ከኖረውም እንግዲህ ከተጻፈ መጽሐፍ ቅዱስ ላይ የተጻፈን ነገር እንላለው፣ ግን እንደዛ ተብሎ አልተጻፈም። ተጽፏል። ከተጻፈ ግን ማስረጃ ላሳይሽ። ያው የተጻፈውን አምንበታል። ተጽፏል። ላሳይሽ። አሁን መጽሐፍ ቅዱስ ላይ ከተጻፈ አምላካቸው አያት አለው ወይ? ላሳያችሁ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ማስረጃ አልናገርም። እና አሁን የእግዚአብሔር አያት እንዳለው ላሳያችሁ። ያው ቅድስት ድንግል ማርያም ምን ይላል እዚህ ጋር? አንቺም ብፅዕት ማናች? የቅዱስ ኢያቄም እና የቅድስት ሐና ድርሳን 4 ይላል። አንቺም ብፅዕት ሐና ሆይ፣ ሐና የማርያም እናት ነች አይደለ? ትጂ አንቺም ብፅዕት ሐና ሆይ፣ አንዴ ሜት አድርጊ፣ አንዴ ሜት አድርጊ። ሀኒቾ ማነው ሻንቺ? ትጂ ሜት አድርጊ፣ አትረብሽ፣ ሜት አድርጊ። ምን ይላል? አንቺን ብፅዕት ሐና ሆይ ይላል። ያ ቀጥታ እዛ ወደ ገደለው ልግባላችሁ። ሐና ሆይ የእግዚአብሔር አያት ሜት አድርጊ፣ አትረብሽ እንጂ። ምን ይላል እዚህ ቦታ ላይ? ሐና ሆይ የእግዚአብሔር አያት ሆነሻል፣ ብፅዕት ነሽ ይላል። አላህ ሐና የእግዚአብሔር አያት ተብላ ተገልጻለች። እሺ